ኪዮሌንስ በምድር ላይ ካሉ እጅግ አስፈሪ ሁኔታዎች ውስጥ አንዱን እየኖራችሁ ነው። በሸለቆ ውስጥ ብቻችሁን ናችሁ። በአንድ በኩል ከፍ ያሉ የድንጋይ ግድግዳዎች፣ በሌላ በኩል ጥልቅ ጨለማ። ከዚያም በድንገት አንድ ግዙፍ ድንጋይ ወደ እርሱ ይንሸራተታል። ለመሸሽ የማይሞከር፣ ለመዝለል የማይቻል። በአንድ ሰከንድ ውስጥ ሕይወቱ ወደ ሞት ያመራል። እጆ በ300 ኪሎ ግራም ክብደት ባለው ድንጋይ ስር ይጨፈለቃል። ይጮሃሉ፣ እርዳታ ይጠይቃሉ። ግን የሚሰማውት የራስዎ ድምጽ ብቻ ነው። ምክንያቱም ከርሶ በብዙ ኪሎ ሜትሮች ውስጥ ማንም የለም። ውሃው እያለቀ ነው፣ ኃይሎ እየቀነሰ ነው፣ ተስፋው እየጠፋ ነው። እና በመጨረሻ ከአንድ አስፈሪ ውሳኔ ፊት ለፊት ይቆማሉ። እጄን አጥቼ ልኑር ወይስ እጄን ይዤ ልሙት? ይህ በፊልም የተፈጠረ ታሪክ አይደለም። ይህ የተከናወነ እውነተኛ ክስተት ነው። የዛሬው ታሪካችን ለ127 ሰዓታት ከሞት ጋር አንገት ለአንገት የተናነቀውን ሰው ይዞላችሁ መጥቷል። ይህ የአሮን ራስተን የተኖረ ታሪክ ነው። ይህ ታሪክ አንዴ ከሰማችሁት በኋላ በቀላሉ ማትረሱት ታሪክ ነው። በፈረንጆቹ አቆጣጠር 2003 ነው። በአሜሪካ ምዕራባዊ ክፍል የሚገኘው የዩታ ግዛት በቀይ ድንጋዮች፣ በጥልቅ ሸለቆችና በሚያስደንቅ የተፈጥሮ ውበት ይታወቃል። በዛ አካባቢ ያለው ብሉጆን ካኒዮን የሚባለው ሸለቆ ደግሞ ለጀብድ ወዳዶች ህልም የሆነ ቦታ ነበር። ግን አንዳንድ ጊዜ በጣም ውብ የሚመስሉ ቦታዎች በእጅጉ አደገኛም ሊሆኑ ይችላሉ። አሮን ራስተን ይህን እውነት ለመማር ጥቂት ሰዓታት ብቻ ቀርተውት ነበር። በዚያ ጠዋት ፀሐይ በሰማይ ላይ በደማቅ ብርሃን ታበራ ነበር። አየሩ እንደወትሮ ማራኪ ነው። አደጋ የሚያመለክት ምንም ነገር አልነበረም። አሮን የጀርባ ቦርሳውን ተሸክሞ በደስታ ወደ ሸለቆ ገባ። ለእርሱ ይህ ከመደበኛ የሳምንት መጨረሻ ጀብዱ በላይ አልነበረም። በተፈጥሮ መካከል መሆን ይወድ ነበር። ተራሮችን መውጣት የደስታው ምንጭ ነበር። በራሱ ላይ ተመርኩዞ መኖር ይወድ ነበር። ስለዚህ የዚያን ቀን ጉዞ ለእርሱ ልዩ አልነበረም። እያንዳንዱን እርምጃ በመተማመን ይጓዘው ነበር። ግን ሕይወት አንዳንድ ጊዜ ማስጠንቀቂያ አትሰጥም። በአንድ ቅጽበት ሁሉንም ትቀይራለች። ከብዙ ሰዓታት ጉዞ በኋላ አሮን በጣም ጠባብ የሆነ የሸለቆ ክፍል ውስጥ ደረሰ። ከሁለቱም ጎን የቆሙ የቀይ ድንጋይ ግድግዳዎች እንደ ሕንፃ ከፍ ብለው ይታዩ ነበር። ከላይ የሚታየው ሰማይ በቀጭኑ መስመር ብቻ ነው። የአካባቢው ጸጥታ የራሱ ትንፋስ ድምፅ እንኳ መስማት ይችል ነበር። በዚያን ጊዜ አንድ ድንጋይ ላይ ተደግፎ ወደ ታች ለመውረድ ሞከረ። ድንጋዩ ግን የመሰለውን ያህል ጠንካራ አልነበረም። ቀስ ብሎ ተንቀሳቀሰ። አሮን መጀመሪያ ላይ ትኩረት አልሰጠውም። ነገር ግን በሚቀጥለው ሰከንድ ድንጋዩ በሙሉ ተንሸራተተ። አይ ብሎ ጮኸ። ለመሸሽ ሞከረ። ግን አሮን ዘግይቶ ነበር። በሚያስፈራ ጩኸት ድንጋዩ ወደ ታች ወረደ። ከዚያም ቀኝ እጁን በሸለቆው ግድግዳ ላይ አጣብቆ ጨፈለቀው። ህመሙ ወዲያውኑ እንደ መብረቅ በሰውነቱ ተሰራጨ። ልቡ በፍጥነት መምታት ጀመረ። ላብ አጠበው። እስትንፋሱ ተቆራረጠ። በድንጋጤ ወደ እጁ ተመለከተ። እጁ በግዙፍ ድንጋይና በድንጋይ ግድግዳ መሃል ተጨፍልቆ ቀርቶ ነበር። መጀመሪያ ድንጋዩን በኃይል ገፋው። አልተንቀሳቀሰም። እንደገና ሞከረ። አልተንቀሳቀሰም። ሙሉ ኃይሉን ሰብስቦ 3ኛ ጊዜ ገፋው። ድንጋዩ እንኳን ሊንከባለል አልተንቀሳቀሰም። በዚያን ጊዜ ፍርሃት በሙሉ ያዘው። አእምሮ አንድ ነገር እየነገረው ነበር። ይህ መጥፎ ነው፣ በጣም መጥፎ። ሰዓታት አለፉ። አሮን እያንዳንዱን የሚያውቀውን ማምለጫ መንገድ ሞከረ። ገፋ፣ ጎተተ፣ ድንጋዩን ለመሰባበር ሞከረ፣ በመሳሪያዎቹ ቆፈረ። ነገር ግን ምንም ያልተለወጠም። ፀሐዩ አናቱን ታቃጥለው ነበር። ጥማት ቀስ በቀስ ያየልበት ጀመር። ሊረዳው የሚችል ሰው ሊመጣ እንደሚችል ማሰብ ጀመረ። ምናልባት አንድ ተጓዥ ያገኘኛል፣ ምናልባት ደግሞ ሰው ይመጣል እያለ ተስፋ አደረገ። ምሽት ሆነ። ማንም አልመጣም። የሌሊቱ ጨለማ አይን ይወጋል። በዚህ ቅጽበት አሮን አስፈሪውን እውነት ተገነዘበ። ማንም የት እንዳለ አያውቅም። ማንም እርሱን ለመፈለግ አይመጣም። በዚህ ጠባብ ሸለቆ ውስጥ ብቻውን ነበር፣ ፈጽሞ ብቻውን። የሌሊቱ ቅዝቃዜ የቀኑን ሙቀት የሚበቀል ይመስል ነበር። አሮን ጀርባውን በድንጋይ ግድግዳው ላይ አስደግፎ ተቀመጠ። መተኛት ይፈልግ ነበር፣ ግን ህመሙ ያስተኛው። በእጁ ውስጥ የተቀረው ደም እንደ እሳት ታቃጥለው ነበር። አንዳንድ ጊዜ ህመሙ ትንሽ የቀነሰ ይመስለዋል። ከዚያ ድንገት እንደ መብረቅ ተመልሶ ይመጣል።
በዚህ ሌሊት ለመጀመሪያ ጊዜ ፍርሃት ሙሉ በሙሉ ያዘው። እዚህ ልሞት እችላለሁ? ይህንን ሐሳብ ከአእምሮ ማስወገድ ሞከረ፣ ግን ሐሳቡ እየተመላለሰ ይመጣ ነበር። ሰዓታቶች አለፉ። ከዚያም ፀሐይ እንደገና ወጣች። ሁለተኛው ቀን አሮን ከእንቅልፉ አልነቃም። ምክንያቱም ሌሊቱን እንቅልፍ አልተኛም ነበር። አይኖቹን ብቻ ዘግቶ ቆይቶ ነበር። ሲነሳ እንደገና እጆቹን ለማውጣት ሞከረ። ድንጋዩን በሁለቱም እግሮቹ ገፋ። ሰውነቱን በሙሉ አወዛወዘ። ደም ስሮቹ እስኪገታተሩ ድረስ ጠንክሮ ሞከረ፣ ግን ምንም አልተለወጠም። ድንጋዩ እንደ ተራራ ጸንቶ ቆሞ ነበር። ያኔ የያዘው ተስፋ ትንሽ ትንሽ መቀነስ ጀመረ። በቦርሳው ውስጥ የቀረውን ውሃ ተመለከተ። በጣም ትንሽ ነበር። እያንዳንዱ ጠብታ አሁን ከወርቅ በላይ ዋጋ ነበረው። በጥንቃቄ የቀረውን ውሃ አንድ ጉንጭ ጠጣ። ከዚያ ቀሪውን አስቀመጠው። ምክንያቱም የሚቀጥለው ቀን ምን እንደሚሆን አያውቅም ነበር። በቀትር ሰዓት ፀሐይ በቀጥታ የአናቱን ቅል ትመታው ነበር። ከንፈሮቹ ተሰነጣጠቁ። ጉሮሮ እንዳሸዋ ደረቀ። ምላሱ ካፉ ጋር ተጣበቀ። በዚያ ጊዜ ሰው ውሃን ምን ያህል እንደሚፈልግ በእውነት ተረዳ። ረሃብ አልነበረም ያስጨነቀው፣ ጥማት እንጂ። አስፈሪው ጥማት። ሶስተኛው ቀን አሮን የጊዜ ትርጉም ይዘበራረቁበት ጀመር። ሰዓታት እንደ ቀናት ይመስሉ ነበር፣ ቀናት ደግሞ እንደ ሳምንታት። በሸለቆው ውስጥ ያለው ጸጥታ አእምሮ ሊያስት የሚችል ነበር። አንዳንድ ጊዜ ድምፅ የሰማ ይመስለዋል። በደስታ ራሱን ያነሳል። ሰው ነው አይደል? ግን አይደለም። የነፋስ ድምፅ ብቻ። እንደገና ጸጥታ፣ እንደገና ብቸኝነት፣ እንደገና ተስፋ መቁረጥ። በዚያ ቀን ካሜራውን አወጣ። እስከዛ ጊዜ ድረስ ራሱን ለማበረታታት ሞክሮ ነበር። አሁን ግን አንድ ነገር ተረዳ። ምናልባት ከዚህ ቦታ በህይወት አይወጣም። ካሜራውን አብርቶ ፊቱን ተመለከተ። የሚያወሳው ከ3 ቀን በፊት የነበረው አሮን አልነበረም። አይኖቹ ደክመው፣ ፊቱ በፀሐይ ተቃጥሎ፣ ከንፈሮቹ ተሰነጣጥቀው ነበር። ለጥቂት ሰከንዶች ዝም አለ። ከዚያም ተናገረ። እማዬ። ድምፁ ተንቀጠቀጠ። ይህን ቪዲዮ የምታዩ ከሆነ ንግግሩን መጨረስ አልቻለም። አይኖቹ በእንባ ተሞሉ። በህይወት ውስጥ ለመጀመሪያ ጊዜ ሞትን በቅርብ ሆኖ እያየው ነበር። ከዛም እናቱን ተሰናበተ፣ አባቱን፣ ጓደኞቹን ተሰናበተ። በልቡ ውስጥ ግን አንድ ትንፋሽ የተስፋ ብርሃን አሁንም ነበር። ምናልባት እተርፋለሁ፣ ምናልባት። ነገር ግን እያንዳንዱ የሚያልፈው ሰዓት ያንን ተስፋ እያጠፋው ነበር። አራተኛው ቀን ፀሐይ እንደገና ወጣች። ነገር ግን ለአሮን ጊዜ ትርጉሙን እያጣ ነበር። ሰዓታት እንደ ህልም ያልፉ ነበር። አንዳንድ ጊዜ ነቅቶ እንዳለ ይመስለዋል፣ አንዳንድ ጊዜ ደግሞ እያለመ እንዳለ ይመስለዋል። ከባድ ጥማት ሰውነቱን እየበላው ነው። የመጨረሻው የውሃ ጠብታ ከቀናት በፊት ጨርሶት ነበር። ጉሮሮ እንደ ደረቀ አሸዋ ሆነ። ከንፈሮቹ ተሰነጣጥቀው ደም ይፈሰው ነበር። ጭንቅላቱን ሲያዞር ዓለም እንደሚሽከረከር ሆኖ ይታየዋል። ነገር ግን ከአካላዊ ህመሙ የከፋው የአእምሮ ጦርነት ነበር። በዚያ ቀን አሮን አይኖቹን ዘግቶ ዋለ። ራሱን በልጅነቱ ቤት ውስጥ አየ። እናቱ እየጠራችው፣ ጓደኞቹ እየሳቁ፣ በተራሮች ላይ ሲሮጥ ራሱን አየ። ከዚያ አይኖቹን ሲከፍት እንደገና በጠባቡ ሸለቆ ውስጥ ነው። እንደገና በድንጋይ ስር ታስሮ። ይህ ከባድ ነበር፣ በጣም ከባድ። የሰው ልጅ ከሚወዳቸው ነገሮች ሁሉ ርቆ ሲቀር ምን ያህል ብቸኛ እንደሚሆን በዚያ ቀን ተረዳ። ምሽት ሲሆን አንድ ሌላ ሐሳብ ወደ አእምሮ መጣ። አስፈሪ ሐሳብ። መጀመሪያ አስወገደው። አይቻልም። ነገር ግን ሐሳቡ እየተመለሰ መጣ፣ ደጋግሞ ደጋግሞ ደጋግሞ። ከዛም እጁን ተመለከተ። በድንጋዩ ስር የተጨፈለቀውን እጅ፣ ከቀናት በፊት የሞተ የሚመስለውን እጅ። ከዚያም ራሱን ጠየቀ፣ ይህ እጅ ቢጠፋስ እና እኔ ደግሞ ብኖርስ? የሐሳብ በሰውነቱ ውስጥ እንደ ብርድ ንፋስ አለፈ።
አፍታ ፈራ፣ በጣም ፈራ። ምክንያቱም ያ ሐሳብ አንድ ነገር ማለት ነበር፣ ራሱን ለማዳን እጁን መሰዋት። 5ኛው ቀን አሮን በጣም ደክሞት ነበር። ከእንቅልፍ ማጣት፣ ጥማት፣ ረሃብ፣ ህመም እና ደግሞ ፍርሃት። ነገር ግን በዚህ ጠዋት አንድ ነገር ተፈጠረ። በኋላ ላይ ሲያስታውሰው የህይወቱ ወሳኝ ቅጽበት ብሎ የገለጸው እንደ ህልም የሆነ ራእይ አየ። በራእዩ ውስጥ አንድ ትንሽ ልጅ አየ። ልጁ እየሮጠ ወደ እሱ መጣ። አሮንም ልጁን በአንድ እጁ አነሳው። አንድ እጁ ብቻ። አንድ ነገር ተረዳ። እኔ ከዚህ እወጣለሁ፣ በህይወት እወጣለሁ። የሐሳብ ከቀናት በኋላ የመጀመሪያው ትክክለኛ ተስፋ ነበር። ከዚያም ውሳኔውን አደረገ። በህይወቱ ውስጥ ከሚያደርጋቸው ሁሉ የከበደውን ውሳኔ። ቀስ ብሎ ቢላውን አወጣ። እጁን ተመለከተ። አይኖቹን ዘጋ። በጥልቅ እስትንፋስ ወሰደ። ከዚያም ለራሱ አንድ ነገር ነገረ። ዛሬ እዚህ አልሞትም፣ ዛሬ በህይወት እኖራለሁ። በዚያ ቅጽበት ከሞት ጋር ያደረገው የመጨረሻ ጦርነት ተጀመረ። ሸለቆው ጸጥ ብሎ ነበር። ነፋሱ በድንጋዮቹ መካከል ቀስ ብሎ ይነፍስ ነበር። አሮን ግን በዚያ ጸጥታ ውስጥ ከባድ ውሳኔ ላይ ነበር። ከፊቱ 2 መንገዶች ብቻ ነበሩ። የመጀመሪያው በዚያው ተቀምጦ ሞትን መጠበቅ። ሁለተኛው የማይታሰብ ነገር ማድረግ፣ ለብዙ ሰዎች የማይቻል የሚመስል ነገር። አሮን ግን ምርጫውን አድርጓል። ለመኖር በማንኛውም ዋጋ። ቢላውን በእጁ ያዘ። እጁ ከቀናት በፊት በድንጋዩ ስር ተጨፍልቆ ስለነበር ብዙ ስሜት አልቀረውም። ነገር ግን የሚያደርገው ነገር ቀላል አልነበረም። ልቡ በፍጥነት መምታት ጀመረ። እግሮቹ ተንቀጠቀጡ። ለጥቂት ሰከንዶች ቆመ። አሁንም ግን የሚረዱኝ ሰዎች ቢመጡስ ብሎ አሰበ። ግን ወዲያውኑ ራሱን መለሰ። ከ127 ሰዓታት በላይ ጠብቋል። ማንም አልመጣም እና አሁን የሚጠብቀው ነገር ቢኖር ሞት ብቻ ነው። በዚህ ሰዓት የሚያስበው ህመም አልነበረም፣ ቤተሰቡን እንጂ። የእናቱን ፈገግታ፣ የአባቱን ድምፅ፣ የጓደኞቹን ሳቅ። በህይወት ውስጥ ገና ማየት የፈለጋቸው ነገሮች፣ ሊያሳካቸው የፈለጋቸው ህልሞች፣ እነዚህ ሁሉ ለመኖር ኃይል ሰጡት። ከሰዓታት የቆየ ጥረት በኋላ በመጨረሻ ነፃ ሆነ። ለመጀመሪያ ጊዜ ከ5 ቀናት በኋላ ከድንጋዩ ራቀ። ድንጋዩ ከኋላው ቀረ። እርሱ ግን አሁንም በህይወት ነበር። በድካም መሬት ላይ ተንበረከከ። አይኖቹ በእንባ ተሞሉ። ግን ነፃ ሆኖ ነበር። ግን ጦርነቱ ገና አላበቃም። ከፍተኛ ደም ይፈሰው ጀመር። ሰውነቱ እጅግ ደክሞ ተዝለፍልፏል። ውሃ የለውም፣ ምግብ የለውም። ነገር ግን መውደቅን አልመረጠም። ምክንያቱም መውደቅ ማለት መሞት ነው። ስለዚህ አሮን መራመድ ጀመረ። አንድ እርምጃ፣ ከዛ ሌላ፣ ከዛ ሌላ። እያንዳንዱ እርምጃ ከባድ ነበር፣ ግን ወደ ህይወት የሚወስድ ግስጋሴ። በመንገዱ ላይ አንድ ከፍተኛ የድንጋይ ቁልቁለት አገኘ። በመደበኛ ሁኔታ እንኳን ለመውረድ አስቸጋሪ የሆነ ቦታ። አሁን ደግሞ ሌላ ፈተና። ነገር ግን መውረድ ጀመረ፣ ቀስ በቀስ በጥንቃቄ፣ በህይወት ለመቆየት ባለው ፍላጎት ብቻ። ከዛ በኋላ በረሃውን አቋረጠ። ፀሐይ አሁንም ማቃጠሏን አላቆመችም። እግሮቹ ይከብዱት ነበር፣ ራሱን ያዞረው ነበር። አንዳንድ ጊዜ ሊወድቅ ይቃረባል። እንደምንም እየተንገዳገደ ይጓዛል። ምክንያቱም አሁን አንድ ነገር ተረድቷል። ከድንጋዩ ማምለጥ ሳይሆን ተስፋ ነበር ያዳነው። ከብዙ ሰዓታት በኋላ በሩቅ ሰዎችን አየ። መጀመሪያ እውነት እንዳልሆነ አሰበ። ምናልባት ሌላ ቅዠት ነው ብሎ ገመተ። ነገር ግን አይደለም። በእውነት ሰዎች ነበሩ፣ ተጓዦች፣ ሕያው ሰዎች። አሮንን ሲያዩት ደነገጡ። ወዲያው ወደ እርሱ ሮጡ። ውሃ ሰጡት። አስቸኳይ እርዳታ ጠሩ። በጥቂት ጊዜ ውስጥ ሄሊኮፕተር መጣ። እናም 127 ሰዓታት በሞት ጥላ ውስጥ የቆየ ሰው በመጨረሻ ወደ ደህንነት ተመለሰ። ብዙ ሰዎች ይህንን ታሪክ ሲሰሙ ስለ እጁ ያስባሉ። ግን የዚህ ታሪክ እውነተኛ ትርጉም እጅ አይደለም። የዚህ ታሪክ ትርጉም የሰው ልጅ ከሚያስበው በላይ ጠንካራ መሆኑ ነው።
ሁሉም ተስፋዎች የጠፉ ሲመስሉ፣ ሁሉም መንገዶች የተዘጉ ሲመስሉ አሁንም አንድ ነገር ሊቀር ይችላል። ያም የመኖር ፍላጎት። አንዳንድ ጊዜ ያ አንድ ነገር ብቻ ህይወትን ለማዳን በቂ ይሆናል። ሄሊኮፕተሩ በሰማይ ላይ እየተንቀሳቀሰ ነበር። አሮን አይኖቹን በቀስታ ከፈተ። ከታች የቀረውን ሸለቆ ተመለከተ። ያ ሸለቆ 127 ሰዓታት ሙሉ ከሞት ጋር ያታገለው ቦታ ነበር። የተስፋ መቁረጥን ያየበት ቦታ፣ የህመምን ጥልቀት የተረዳበት ቦታ፣ ግን ደግሞ በተመሳሳይ ጊዜ የራሱን እውነተኛ ጥንካሬ ያገኘበት ቦታ ነበር። ሆስፒታል ከደረሰ በኋላ ሐኪሞች እንኳን ተገርመው ነበር። ከዚያ ሁኔታ በህይወት መትረፍ ብቻ ሳይሆን በራሱ እግር ተንቀሳቅሶ እስከ ሰዎች መድረሱ አስደናቂ ነበር። ብዙዎች በእርሱ ቦታ ቢሆኑ ምናልባትም ተስፋ ቆርጠው ይቀመጡ ነበር። አሮን ግን እጅ አልሰጠም። ወራት አለፉ። ሰዎች አሮን ምን እንደሚያደርግ ይጠባበቁ ነበር። ህይወቱ ይቆማል? ጀብዱ መፈጸሙን ይተዋል? ተራራ መውጣቱን ይፈራል? ብዙ ሰዎች ብዙ ብለው ብዙ አስበው ነበር። ግን የተፈጠረው ሌላ ነበር። አሮን ተመልሶ ቆመ። እንደገና ተራሮችን ወጣ። እንደገና ጀብዱን ቀጠለ። አንድ እጁን ቢያጣም ህልሙን አላጣም። ፍላጎቱን፣ ህይወቱን አላጣም። አሮን ከዚያ በኋላ ታሪኩን ለዓለም አካፈለ። ሰዎችን በሰሙት ጊዜ ተደነቁ። አንዳንዶች አለቀሱ፣ አንዳንዶች ተነቃቁ፣ አንዳንዶች ደግሞ በራሳቸው ህይወት ውስጥ የነበረውን ችግር በአዲስ አይን ማየት ጀመሩ። ምክንያቱም ይህ ታሪክ ስለ ድንጋይ ብቻ አይደለም። አንዳንዶቻችን በህይወታችን ውስጥ የየራሳችን ድንጋይ አለን። አንዳንዴ ድህነት ነው፣ አንዳንዴ ህመም ነው፣ አንዳንዴ ውድቀት ነው፣ አንዳንዴ ፍርሃት፣ አንዳንዴ ደግሞ ማንም የማይረዳው የውስጥ ጭንቀት ነው። እነዚህ ድንጋዮች እኛን አስረው ሊያስቀሩን ይችላሉ። አልችልም፣ አልወጣም፣ አላሳካም ብለን እንድንቀመጥ ያደርጉናል። ነገር ግን የአሮን ታሪክ የሚያስተምረን አንድ ነገር አለ። ምንም ያህል ትልቅ የሚመስል ድንጋይ ቢኖር፣ ምንም ያህል ጨለማ ቢሆን፣ ምንም ያህል ተስፋ የሌለው ቢመስል፣ እስትንፋስ እስካለ ድረስ መንገድ አለ። አሮን በ127 ሰዓታት ውስጥ ከሞት ጋር ተዋግቷል። ግን ያሸነፈው ድንጋይ አይደለም። ያሸነፈው ፍርሃቱን ነው። ያሸነፈው ተስፋ መቁረጡን ነው። አልችልም የሚለውን ድምፅ ነው። ስለዚህ አንተም በህይወት ውስጥ በአንድ ድንጋይ ስር እንደታሰርክ የሚሰማ ከሆነ አንድ ነገር አስታውስ። አሮን በ127 ሰዓት ውስጥ ከሞት ጋር ተዋግቷል። ግን ያሸነፈው ድንጋዩን አይደለም። ያሸነፈው ፍርሃቱን ነው። ተስፋ መቁረጡን ነው። አልችልም የሚለውን ድምፅ ነው። ስለዚህ ዛሬ አንተም በህይወት ውስጥ በአንድ ድንጋይ ስር እንደታሰርክ የሚሰማ ከሆነ አንድ ነገር አስታውስ። አሮን ራስተን በ127 ሰዓታት በጨለማ ውስጥ ኖሯል። ግን በመጨረሻ ብርሃን አግኝቷል። አንተም ትችላለህ፣ ተስፋ ካልቆረጥክ። ምናልባት ዛሬ የማይቻል የሚመስለው ነገ የምታሸንፈው ታሪክ ሊሆን ይችላል። ይህ የ127 ሰዓታት የጽናት ታሪክ ነው። የሰው ልጅ ፈቃድ ከምን ያህል ከባድ ሁኔታ በላይ እንደሚሆን የሚያሳይ እውነተኛ ታሪክ። ይህንን እውነተኛ ታሪክ ሰምታችሁ ከወደዳችሁት ቪዲዮን ላይክ ያድርጉ፣ ለሌሎችም ሼር ያድርጉት። እንዲሁም ተጨማሪ እውነተኛና አስደሳች ታሪኮችን ለማየት ሰብስክራይብ ማድረጎን አይርሱ። ደግመን እንገናኛለን። እስከዚያው ሰላማችሁ ይብዛ። ኢትዮሌንስ